አሰላሙ አለይኩም ወራህመቱላህ። ውድ የሚዲያችን ተከታታዮች ዛሬ የምናወራው ስለ አንድ ድንቅ ታሪክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚወዷቸውን ሰዎች ባጡበት፣ የቁረይሽ ተጽዕኖ በከረረበት ወቅት ተስፋን ፍለጋ ወደ ጣይፍ ያደረጉትን ጉዞ እንመለከታለን። ይህ ጉዞ የሽንፈት ሳይሆን የጽናትና የሰው ልጅ የመቻቻል ቁንጮ የታየበት ነው። እስከ መጨረሻው አብራችሁን ቆዩ። በእስልምና ታሪክ ውስጥ እጅግ አስቸጋሪ ከነበሩት ዓመታት አንዱ የሐዘን ዓመት በመባል ይታወቃል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህው ዓመት ውድ ባለቤታቸውን ኸዲጃንና አጎታቸውን አቡ ጣሊብን አጡ። በአጎታቸው ሞት ምክንያት ለነቢዩ ይሰጥ የነበረው የጎሳ ከለላ ተገፈፈ። በዚያው ቀውስ ውስጥ ሳሉ በመካ ያሉ የቁረይሽ መሪዎች ጥቃታቸውን አጠናከሩ። ነቢዩ ሰለላሁ ዐለይሂ ወሰለም የእስልምናን መልእክት ለማድረስ አዲስ አማራጭ መፈለግ ግድ አላቸው። በዚህም የተነሳ ከመካ ወደ ደቡቡ ምስራቅ ርቀት ላይ ወደምትገኘው የጣይፍ ከተማ ጉዞአቸውን ጀመሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጣይፍን ከተማ የመረጡት በዚያ የሚኖሩ የሰቂፍ ጎሳዎች አቅም ያላቸውና ተጽዕኖ ፈጣሪ በመሆናቸው ነው። የእስልምናን ጥሪ ለመቀበልና ለነቢዩ ከለላ ለመስጠት ፈቃደኛ እንደሚሆኑ ተስፋ አድርገው ነበር። ከነቢዩ ጋር አብሮ የተጓዘው የጉዲፈቻ ልጃቸው ዘይድ ኢብኑ ሐሪስ ነበር። ጉዞ ረጅምና አድካሚ ነበር። በእግረ መንገዳቸውም የጣይፍ መሪዎችን ለማነጋገርና መልእክታቸውን ለማድረስ ተዘጋጅተው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ጣይፍ እንደደረሱ የከተማዋን 3 መሪዎች ወይም የአእምሮ ወንድማሞችን አነጋግረዋል። ወደ አላህ መንገድ ጠሯቸው። እስልምናን እንዲቀበሉና ባጋጠማቸው ፈተና ከጎናቸው እንዲቆሙ ጠየቋቸው። ይሁን እንጂ የጣይፍ መሪዎች የሰጡት ምላሽ እጅግ የከፋ ነበር። በንቀትና በትዕቢት ቀረቡ። አንደኛው አላህ ካንተ ሌላ መልእክተኛ አላገኘም ሲል ተሳለቀ። ሌላኛው ደግሞ ከነቢዩ ጋር መነጋገር እንደማይፈልግ ገለጸ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለጥቂት ቀናት በዚያ ቢቆዩም ከመሪዎች ጋር የነበረው ሙከራ ሁሉ ውጤት አልባ ሆነ። መሪዎቹ መልእክቱን በንቀት ከመመለሳቸውም በላይ የከተማዋን ወጣቶችና ሰካራሞች ነቢዩን እንዲያሰቃዩ አነሳሷቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከከተማዋ ለመውጣት ሲሞክሩ በሁለቱም በኩል የተሰለፉት የጣይፍ ህዝቦች በድንጋይ መውገር ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም በየመንገዱ እየወደቁ እየተነሱ ጉዞአቸውን ቀጠሉ። ዘይድ ኢብኑ ሐሪስ ነቢዩን ከድንጋይ ጥቃት ለመከላከል ቢሞክርም እርሱም ከፍተኛ ጉዳት ደረሰበት። የነቢዩ ሰለላሁ ዐለይሂ ወሰለም እግሮች በደም ተጨማለቁ። ይህ ታሪክ በኢስላማዊ ታሪክ ውስጥ እጅግ አሳዛኝ ከሆኑት ጊዜያት አንዱ ነው። ከከተማዋ ወጥተው በጥላ ስር ሲያርፉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በታላቅ ጭንቀት ውስጥ ነበሩ። በዚያን ጊዜ የጥያቄና መልስ አጋጣሚ ተፈጠረ። የመላእክት አለቃ ጅብሪል ዐለይሂ ሰላም ከጀበሉ ወይም ከተራራው መልአክ ጋር መጡ። የጀበሉ መልአክ እንዲህ አላቸው፣ ሙሐመድ ሆይ አላህ ህዝብህ ያደረገብህን ሰምቷል። የፈለግከውን እዘዘኝ። እነዚህን 2 ተራሮች በጣይፍ ከተማ ላይ እንዳደርግባቸው ትፈልጋለህ? በማለት ጠየቃቸው። ነቢዩ ሰለላሁ ዐለይሂ ወሰለም ግን እንዲህ ሲሉ መለሱ፣ አይደለም፣ ይልቁንም አላህ ከእነርሱ ዘሮች አላህን ብቻ የሚገዙ ሰዎችን እንዲያወጣልኝ ተስፋ አደርጋለሁ። ይህ የጣይፍ ጉዞ ዛሬ ላለንበት ሕይወት ትልቅ ትምህርት ነው። ስንወድቅ መነሳት፣ በክፋት ለመጣብን በደግነት መመለስ የነቢዩ ሰለላሁ ዐለይሂ ወሰለም ትልቁ ትሩፋት ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።